ሰላም ኳስ ሜዳዎች ነን። ዛሬ የሳምንቱ ምርጡና ተጠባቂ ጨዋታ የቻምፒየንስ ሊግ ጌም አርሰናልና ማድሪድን እንዲሁም የባየር ሙኒክና ኢንተርን የመሳሰሉ ጌሞችን እናነሳለን። ከኔ ጋር ባዝና ኤርሚ አብረውኛሉ። ባዝ እስቲ ስለ አርሰናል የሆነ ነገር በለን። አርሰናል ያው በዚህ ሲዝን ብዙ በጉዳት የታመሰ ቲም ነው። ላኪም እድለኛም አልነበሩም። ሙሉ ሲዝናቸው ብዙ ተጫዋቾች ዋና ተጫዋቾች እንደነ ሳካ፣ ኦዴጋርድ፣ አሁንም ጋብሪኤል ተጎድቷል። ሃቨርትስ ከሙሉ ሲዝኑ ተጎድቷል። ጋብሪኤል ጄሱስ ሙሉ ሲዝኑ ተጎድቷል። ቤን ዋይት ሙሉ አብዛኛውን ሲዝን አልነበረም፣ አብዛኛው ጨዋታ ላይ አልነበረም እና ብዙ በጉዳት የታመሰ ቲም ነው እና ያው ከአብዛኛው ዋንጫዎችም የወጡ ይመስለኛል። በፕሪሚየር ሊጉ 11 ነጥብ ርቀዋል ከሊቨርፑል። ከካራባው ካፕ እና ከኤፍኤ ካፕ ወጥተዋልና ይሄን የመጨረሻ እድላቸው ያላቸው ይመስለውና በኤቨርተኑም ጨዋታ እንዳያ ነው ብዙ ሮቴሽን ለማድረግና ለዚህ ጨዋታ እንዲዘጋጁ ለማድረግ ተሞክሯል። ብዙ ተጫዋቾች ሮቴት ለማድረግ እንዳይደክሙ እየቀየሩም ሲያስወጧቸው አይተናልና ያው ይሄ ይመስላል ያላቸው ተስፋ። እንዳጋጣሚ ሆነው ደግሞ ከቻምፒየንስ ሊግ ንጉሶቹ ጋር ነው የደረሳቸው። በዚህ ሩብ ፍጻሜ ከማድሪድ ጋር 15 ጊዜ በልተዋል። የአሁኑ አሸናፊም የላስቲየሩም አሸናፊ ነው እና በጣም የሚከብዳቸው ይመስለኛል። ግን ከአትሌቲኮ ማድሪድ ከሚደርሳቸው ይልቅ ሪያል ማድሪድ ቢደርሳቸው መድረሱ ለአርሰናል አሪፍ ነው ብዬ አስባለሁ። ምክንያቱም በካውንተር አታክ ለመጫወት በሎ ብሎክ ተጫውቶ በካውንተር አታክ ለማጥቃትም የሚመቻቸው ይመስለኛል። ምክንያቱም አትሌቲኮ ማድሪድም እንደዚህ አይነት ስለሆነ አጫወቱ ለአርሰናል ላይመች ይችላል። ግን ማድሪድ በተለይ የመከላከል ድክመት በዚህ ሲዝን ስላየን እሱን ሊጠቀሙበት ይችላሉ። በማድሪድ በኩል ብዙ የጉዳት መታመስ አለ። ፈርላንድ ሜንዲ አይኖርም፣ ሉኒን አይኖርም። ደግነቱ ኮርቷ እንደሚኖር ተረጋግጧል። ሚሊታውም አይኖርም። በሚድፊልድ በኩል ደግሞ ቹዋሚኒ በቅጣት ምክንያት አይሰለፍም። በአርሰናል በኩል ደግሞ ያው ስተርሊንግ አይኖርም፣ ጋብሪኤል ተጎድቷል፣ ቲምበርም ተጎድቷል። እንዲሁም ከዚህ በፊት የነበረባቸው ጉዳቶች አሉ። ያው የሳካ መመለስ አንድ ነገር ቢሆንም ግን በሁለቱም በኩል ጉዳት እያስጨነቃቸው ይመስላል። የአርሰናል ይበልጥ ብዙ ተጫዋቾች የተጎዱበት ቢሆንም ያው ሪያል ማድሪድ በተለይ የራይት ባክ እና የሌፍት ባኩ ላይ ብዙ ችግር የሚገጥመው ይመስለኛል። እንደሚታሰበው ከሆነ በተፈጥሯቸው ሌፍት ባክ እና ራይት ባክ ያልሆኑት ሉካስ ቫስኬዝ እና ኤድዋርዶ ካማቪንጋ የሚሆኑ ይመስላል ግምታዊ ያስተላለፉ ሲታይ እና ይሄ ደግሞ ለማርቲኔሊ እና ለሳካ አሪፍ እድል የሚሆን ይመስለኛል በካውንተር አታክ ለማጥቃት። ኤርሚያስ ምን ታስባለህ? ጨዋታው ላይ ማድሪድ ይበልጥ ኃይል የሚኖረው ይመስለኛል፣ ይበልጥ የሚፈልገው ይመስለኛል ጌሙ። አርሰናል ከቅርብ ጊዜ ወዲህ በተመለከትናቸው ጌሞች ላይ ተመርኩዤ ምንም ስፒሪታቸው በጣም እንደተነፈሰ መመልከት እችላለሁ። ስለ ለማድሪድ ዝግጁ የሆነው አይመስለኝም። ምናልባት አንተ ባልከው ታክቲክ ሎ ብሎክ ሰርተው በመልሶ ማጥቃት ለውጥ ላይ መጡ ይችሉ ይሆን አናውቅም። ግን አርሰናልና የቻምፒየንስ ሊግ ሂስትሪያቸው እናውቀዋለን። ይህን ጌም አጓጊ የሚያደርገው ነገር የሚመስለኝ እኔ በተደጋጋሚ የምናገኘው አይነት ፊክስቸር አይደለም። ይሄ ሬርሊ የሚገኝ ጨዋታ ስለሆነ በጉጉት የምንመለከተው ይሆናል። ግን ያው አውትካሙ ኦብቪየስሊ ማድሪድ የሚያሸንፍ ይመስለኛል። ማድሪድ ያው የዚህ ቻምፒየንስ ሊግ ንጉስ ነው የሚል አሳይቶናል። ሲቲ ላለፉት 2 ዓመታት በተከታታይ ሲጥለው እና ምን ያክል ይህን ጌም ዶሚኔት ማድረግ እንደቻሉ አይተናል። እና ሪያል ማድሪድ ያው በተከላካይ ስፍራ ጉዳት ቢያጋጥመው ስፔሻሊ ይሄ የራይት ባክ ሳይድ አይ ቲንክ ቫልቨርዴ እዛ ላይ የሚሰለፍ ይመስለኛል። እንደኔ ምናልባት ካማቪንጋ እና ሞድሪ ሚድፊልድ ላይ ሆነው የሚጫወቱ ይችላሉ ብዬ አስባለሁ። ለአርሰናል ከባድ ተጫዋች ነው ብዬ የማስበው ከቪኒም ከኤምባፔም በላይ ሮድሪጎ ነው። ምክንያቱም የአርሰናል በአሁኑ ሰዓት ላይ ይሄ የራይት ባክ ሳይድ እረፍት የለውም። ቲምበር ያለበት ሳይድ ላይ ሌፍት ባኩም ሉዊስ ስኬሊ አሪፍ ተጫዋች ነው። አታኪንግ ዋይዝም አሪፍ የሚንቀሳቀስ ልጅ ነው። ግን ዲሲሽን ሜኪንጉ ላይ ትንሽ ይቀረዋል እሱ ልጅ እና እንደ ማድሪድ አይነት ቲም የሚቀጣው ነው የሚመስለኝ፣ ጉዳት የሚጎዳቸው ይመስለኛል እሱም እያስባለሁ። ሌላው ሪያል ማድሪድ ሰከንድ ሌጎችን በሜዳው ሲሆን ከባድ ነው የሚሆነው። እኔ ለአርሰናል እንዲሁም አሁን በርናባው ላይ ቀድሞ ቢጫወቱ ባይ ነው። ሪያል ማድሪድን በርናባው ላይ ማግኘት በጣም ከባድ ነውና ያው አርሰናል እንደምንም ብሎ በዚህ ጌም ነጥብ ይዞ ለመውጣት መሞከር አለበት። አትሊስት አንድ ጎል ለራሱ ይዞ ቢወጣ በርናባው ላይ እንደምንም ተከላክሎ ለመውጣት መሄድን ያለበት ብዬ ነው የማስበው። ሌላው ጨዋታ የባየር ሙኒክና የኢንተር ጨዋታ ነውና ባየር ሙኒክና ኢንተር ከዚህ በፊትም ተገናኝተው አሪፍ ጨዋታ ያሳዩን። በጣም ፉክክራቸውም የተጫዋቾቻቸው ጥራትም ልዩ ነውና አሪፍ ጨዋታ ነው። ኤድሚ
ስለዚህ ምን ታስባለህ ስለዚህ ጌም? በጣም ኢንትረስቲንግ ጌም ነው ይሄ ጨዋታ ለኔ፣ ምክንያቱም በጣም ለማየት በጣም የሚያስደስቱ ቡድኖች ናቸው ሁለቱም፣ ኢንተርም ባየርንም። ስፔሻሊ ለኔ ኢንተር በጣም ያዝናናኛል ጨዋታቸውን መመልከት። ዋን ኦፍ ዘ ሞስት አንደርሬትድ ቲሞች ይመስለኛል በአውሮፓ መድረክ ላይ፣ ምክንያቱም ያላቸውን የተጫዋቾች ኳሊቲ ብንመለከት አጥቂ እስከ ዲፌንስ ድረስ በጣም ምርጥ ተጫዋቾች አሉ። እነ ባስቶኒ፣ ባሪላ፣ አጥቂ ላይም ላውታሮ ላስት ይር ለባላንዶር ፉክክር ውስጥ የነበረ ተጫዋች ነው። እንግዲህ በጣም ከላይ እስከታች ጥቅጥቅ ያለ ቡድን ነው። በጣም ደስ የሚል ቡድን ነው ይሄ ቡድን። ባየርንም ደግሞ ልክ እንደዚሁ የምናውቀው ነው። ኬን ከመጣ በኋላ በማጥቃት ረገድ በጣም ኃይለኛ ሆኗል። ይሄ በጣም ምርጥ ክላሽ የሚሆን ይመስለኛል። አይ ቲንክ ባየርን የሚያሸንፍ ይመስለኛል ጨዋታውን። ባየርን ጨዋታውን ካሸነፈ ከባርሳ ጋር ነው የሚገጥመው። ከአርሰናል እና ከማድሪዱ ጌም በላይ ይሄኛውን ለመመልከት በጣም ጓጉቻለሁኝ። የኢንተርና ባየርን ጥሩ ጨዋታ የሚያሳዩን ይመስለኛል። ባየርን ከኢንተር ጋር ያደረገውን የመጨረሾቹ 2 ጨዋታዎች አሸንፏል። ኢንተር ደግሞ ባለፉት 10 ጨዋታዎች አልተሸነፈም እና ያው ሁለቱም የስነ ልቦና ጥሩ ሁኔታ ላይ የሆነው ነው ጨዋታውን የሚያደርጉት። ባየር ሙኒክ ብዙ ተጫዋቾች ያሉት ቢሆንም ግን ብዙ ጉዳቶችም አሉበት። እንደነ ዴቪስ፣ ኡፓሜካኖ፣ ኮማን፣ ጃማል ሙሲያላ፣ ኒየር አይነት ተጫዋቾች አይኖሩ። በኢንተር በኩል ደግሞ ደንዜል ደምፍሪስ አይሰለፍም። ይሄ ሁሉ ጉዳት ባየር ሙኒክ በማስተናገዱ የኢንተር ዲስፕሊንድ አፕሮች ካውንተር አታክ በጣም እንትን ሊለው ይችላል። ኢንተር በዚህ ውድድር ዘመን ትንሽ ጎል የገባበት ቲም ነው በቻምፒየንስ ሊጉ እና ይህም በምክንያት ነው። የተከላካይ መስመሩ በጣም ኦርጋናይዝድ ነው። እንደነ ባስቶኒ፣ እንደነ ዴቭሬ እንዲሁም እንደነ አቼርቢ አይነት ተከላካዮች ያላቸው እና ኦርጋናይዝድ የሆነ ቲም ነው። ዲፌንሲቭሊ በጣም ኦርጋናይዝድ ነው። እንዲሁም በካውንተር አታክ እንደነ ላውታሮ ማርቲኔዝ እና ማርከስ ቱራም አይነት ተጫዋቾች ስላሏቸው ለሙኒክ በጣም የሚፈትነው ይመስለኛል። እንዲሁም ከተጫዋቾቹ ጉዳት ጋር ተጨምሮ ኢንተር የሚያሸንፍ ይመስለኛል። ወደ ቀጣዩ ጨዋታ ስናመራ ሮብ የሚካሄደው ባርሴሎና እና በዶርትመንድ መካከል የሚደረገው ግጥሚያ ነው። ባርሴሎና ፋይናል ይደርሳል ዋንጫ ይበላልም ተብሎ የሚገመት ቲም ነው። ግን ዶርትመንድ የሚያስቸግረው እኔ ይመስለኛል። ይጥለዋል እያልኩ ባይሆንም ግን ዶርትመንድ በጣም የሚያስቸግረው ይመስለኛል። ክፍት የሆነ ጨዋታ እንደሚጫወቱ ግልጽ ነው ዶርትመንድ። እንዲሁም በቡንደስሊጋው ብዙ አሪፍ አይደሉም። በቻምፒየንስ ሊግ ግን ጥሩ አቋም እያሳዩ ነው እና ተጫዋቻቸውም ለባርሳ ሃይላይን የሚሆን ይመስለኛል። ፈጣን ተጫዋቾች አላቸው። እንዲሁም አጥቂያቸው ሴሮ ጉራሲ በጣም ጥሩ ፎርም ላይ ነው ያለው እና ለባርሴሎና የሚያስቸግር ይመስለኛል። ፈተና የሚሆኑ ይመስለኛል። ብዙ ሰው እንደሚያስበው ቀላል አይነት ጌም አይመስለኝም። ዶርትመንድ ጎል ማግባት የሚችሉ ቲም ናቸው። በዛው ልክ ደግሞ ስህተት መስራት ላይ ችግር አለባቸው ብዬ ነው የማስበው። በእርግጥ ባርሴሎና ያው ቻምፒየንስ ሊግ ዘንድሮ አሪፍ እንቅስቃሴ እያካሄደ ያለ ቲም ነው። ያው ዶርትመንድ የሚናቅ ፐርፎርማንስ አይደለም እያሳየን ያለው። በተለይ አጥቂያቸው ጉራሲ እንዳልከው አይ ቲንክ የቻምፒየንስ ሊጉ ኮከብ ጎል አግቢ መሀል አንዱ ይመስለኛል። እሱ ያው ፈታኝ ጨዋታ እንደሚሆን ግልጽ ነው። ጉራሲና ኬን 10 ጎል አላቸው። ራፊኒያ 11 ጎል አለው። የሚያሳየው በተለይ ባርሴሎና ራፊኒያ ዘንድሮ ቻምፒየንስ ሊጉን እሱ ነው ኬሪ እያደረጋቸው ያለው። ብዙ ጎል እያገባ ያለቁ የመጨረሻ ሰዓት ጎሎችን እያገባ እሱ ነው እንዲያሸንፉ እያደረጋቸው ያለው። ጉራሲም በዛው ልክ እንደዛ እያደረገ ነው እና ጎል ማግባት የሚችሉ አጥቂዎች አሏቸው እና ጎል እናያለን ብዬ አስባለሁ። አሪፍ ጨዋታ ይሆናል ብዬ አስባለሁ። ዴፊኒትሊ ጎል የምናይበት ጌም ይመስለኛል ዶርትመንድ እና የባርሳ ጨዋታ። ምክንያቱም ባርሳ ውስጥ ቤስት አታከር ቻምፒየንስ ሊግ ውስጥ ያለውን ምርጡ አታከር አለ ራፊኒያ። ዶርትመንድ ደግሞ ከረንትሊ ዲፌንሲቭሊ ቤስት ፎርም ላይ አይደለም የሚገኙት። እስፔሻሊ ሱለ አሁን እንትን የለም በኢንጀሪ ምክንያት የለም። እሱን ተከትሎ ትንሽ የመከላከል ጉዳት ላይ ያለባቸው ይመስላሉ። ስለዚህ ያው ባርሳ ማለፉ አይቀርም። ይህንን ጌም ግን ዶርትመንድ የሚያደርገው አይታወቅም። መቼ ኳስ እርግጠኛ ሆኖ መናገር የሚቻልበት ቦታ አይደለም። ግን የማይገኙ ተጫዋቾችን በተመለከተ በባርሳ ቤት ዳኒ ኦልሞ አይገኝም። በዶርትመንድ ሳይድ ደግሞ ግሮስ ሰስፔንድ ተደርጓል። ሳቢትሰር እና ሱለ ደግሞ ኢንጀሪ አለባቸው። ስለዚህ በዲፌንሲቭሊ ዶርትመንድ ላይ ጉዳት የሚኖር ይመስለኛል። ቀጣዩ ጌም የሚሆነው ደግሞ የቻምፒየንስ ሊግ ላይ ፒኤስጂ እና አስተን ቪላ የሚያደርጉት ጨዋታ ነው። ባዝምን ታስባለህ ስለዚህ ጌም? ከዚህ ቀደም እንዳወራ ነው ያው ፒኤስጂ በጣም አሪፍ ሁኔታ ላይ ነው ያለው። የሊጓን ሻምፒዮን ሆናል። እንዲሁም ተጫዋቾቹ በጣም አሪፍ ፎርም ላይ ነው ያሉት እንደነ ኡስማን ዴምቤሌ፣ ዴዚሬ ዶዌ፣ ክቫራትስኬሊያ፣ ቪቲኒያ እንዲሁም ጆዋ ኔቬስ አይነት ብዙ ተስፋ ያላቸው አሁን እንዲሁም ብዙ አሪፍ ፎርም ላይ ያሉ ተጫዋቾች አሉ። ግን የኦናይ ኤምሬ ማስተር ክላስ እዚህ ጌም ላይ ሊፈጠር የሚችል ይመስለኛል። ኦናይ ኤምሬ በእንደዚህ አይነት የጥሎ ማለፍ ጨዋታዎች ፕራግማቲክም ነው። እንዲሁም የተጋጣሚን ቡድን እንዴት ማስቆም እንዳለበትም ከዚህ በፊትም ብዙ ጨዋታ ላይ አይተነዋል።
በፕሪሚየር ሊግም ቢሆን ትላልቅ ቡድኖችን ሲያሸንፍ አይተነዋል። ከዚህም በተጨማሪ ደግሞ ብዙ ተጫዋቾችም አላቸው ልምድ ያላቸው እንደ ማርኮ አሴንሲዮ ብዙ ቻምፒየንስ ሊግ የበላ እንዲሁም እንደ ማርከስ ራሽፎርድ አይነት ኤሚ ማርቲኔዝ አይነት ተጫዋቾች ስላላቸው ኤክስፔሪንስ አላቸውና ሊፈትኑት ይችላሉ። ቢያልፉም የሚያስገርም ነገር ላይሆን ይችላል። ከዚህ በተጨማሪ ደግሞ በነገው በሮቡ ጨዋታ ላይ ማርኪኒዮስ በቅጣት ምክንያት አይሰለፍም። በአስቶን ቪላ በኩል ደግሞ ሊዮን ቤይሊ አይሰለፍም እና የማርኪኒዮስ አለመሰለፍ የፒኤስጂ የተከላካይ መስመር ሊሳሳ ስለሚችል እንደነ ራሽፎርድ እና አሴንሲዮ ባላቸው ምርጥ አቋም ላይ ጥሩ ነገር ሊያደርጉ ይችላሉ ብዬ አስባለሁ። ዴቭ ምን ታስባለህ? አዎ ባዝ እውነት ነው። እንትን ጌም ቪላ በጣም ዘንድሮ በተለይ ቻምፒየንስ ሊግ ላይ ባየር ሙኒክን ላይ ራሱ ሲያሸንፍ አይተነዋል። ሚናቅ ቲም አይደለም። አሪፍ ተጫዋቾች አላቸው እና በጥር ዝውውርም የጨመሯቸው ተጫዋቾች ደግሞ አይ ቲንክ ቲሙን ወደ ሌላ ሌቭል ያሳደገ ይመስለኛል። ምክንያቱም ማለንን አይተነዋል፣ ዊኬንድ ላይ ጎል አግብቷል፣ አሪፍ ይንቀሳቀሳል። አሴንሲዮና ራሽፎርድ ያላቸው ኮኔክሽንም በጣም ምርጥ ነው ያለው። ከዛ በላይ ደግሞ ዘንድሮ የቪላ ስታር የሆኑ ተጫዋች ሮጀርስ ነው እና እንደዚህ አይነት ዴንጀረስ የሆኑ ተጫዋቾች አላቸው እና ሚድፊልዳቸው በጣም አሪፍ ነው። አታኪንግ ዋይዝም ብቻ ሳይሆን ዲፌንድ ማድረግ የሚችሉ እና ኦናና እና ቴሌመንስ የመሰሉ ተጫዋቾች አላቸው እና ይህ ቀላል ጌም አይመስለኝም ለፒኤስጂ። እንዲሁም እንደኔ ከሊቨርፑል ጌም በላይ ይሄ የሚፈትነው ነው ብዬ አስባለሁ። ያው ፒኤስጂ ዘንድሮ ሊጉን ሳይሸነፍ ነው የበላው እና ምርጥ ተጫዋች አላቸው። ፈጣን እንደ ዴምቤሌ ዘንድሮ ዴምቤሌ ያለው ፎርም ዴምቤሌ፣ ራፊኒያ እና ሳላ ያው ፉክክር ላይ ነው ያሉት እና በጣም ምርጥ ፎርም ላይ ነው ያለው እና ካብቻ ካረበስ የመሳሰሉ ተጫዋቾች አላቸው ዴንጀረስ ሲሆኑ አይ ቲንክ አሪፍ ጌም ይመስለኛል። ጎል ነው ያለን ብዬ አስባለሁ፣ ግን ትናንት ቪላን መናቅ ያለብን አይመስለኝም። የማሸነፍ ችሎታ አለው። አሪፍ ጌም ነው ያለን ብዬ አስባለሁ። ያው የኛ አስተያየት ይመስላል። የእናንተን አስተያየት ማን ያሸንፋል? ጨዋታው እንዴት ያልቃል? ወደ ቀጣይ ሻምፒዮንስ ሊግ ጥሎ ማለፍ ማን ያልፋል የሚለውን ኮሜንት ላይ ያሳውቁን። በቀጣይ ከጨዋታዎቹ በኋላ እንገናኛለን። ላይክ፣ ሰብስክራይብ ማድረግ እንዳትረሱ። እናመሰግናለን።